ሰላም ጤና ይስጥልኝ። የሰባተኛው ሀገራዊና ክልላዊ ምርጫ ቀን እየተቃረበ ይገኛል። ይህ ምርጫ ለሀገራችን የዲሞክራሲ ጉዞ ትልቅ ምዕራፍ እንደሚሆን ይጠበቃል። ታዲያ መራጩ ማህበረሰብ ለዚህ ታሪካዊ ቀን ምን ያህል ዝግጁ ነው? ድምጻቸውን ለመስጠት ካርዳቸውን የወሰዱ ዜጎች ያላቸው ዝግጁነትና ስሜት ባጭሩ እንዲህ አቅርበነዋል። ይመራኛል፣ ይጠቅመኛል ያልከውን ሰው ተብሏል። እንግዲህ ለመምረጥ ማን ይምረጥ አይታወቅም። ዝግጁ ሆኖ ግን ካርድ ወስዶ በዝግጅት ላይ ይገኛል። ህብረተሰቡ የምርጫ ካርዱን ይዞ ተዘጋጅተዋል። ያው ቀኑ ደግሞ ግንቦት 24 ምርጫ እንደሚካሄድ አውቀዋል። ያው መጠባበቅ ላይ ነው ያለነው። ሰባተኛው ግን በጣም እንቅስቃሴው በጣም ያማረ ነው። ሁሉም ካርድ ወስዷል፣ ዝግጁ ነው። እንደውም ቀኑ መድረስ ነው እንዲያለው ቀኗን መቼ በደረሰችልን ብሎ ወንዱም ሴቱም ወጣቱ ዝግጁ ብሎ ካርድ እናየው። ምርጫው ሰላማዊ ፍትሃዊ ሆኖ እንዲቀጥል ጥረት እየተደረገ ነው። ካርድ ይዞ ተጠበቀው አንድም ችግር አልገጠመውም። እስካሁን አንድም ችግር የገጠመው ነገር የለም። አልሐምዱሊላህ ማንንም ስብስብ ሳያቋሽሽ አንድም ማርሱን እንትን ሳይገፋፋ ሁሉም በትኩረት በሰላም ለማሳለፍ በሰላም ለማጠናቀቅ ዝግጁ ነው። ማንኛውም አካል ይመጥነኛል ወይም ደግሞ ፍትህ ያመጣልኛል ይመራኛል ያለውን አካል ምረጡ ነው የተባለው። ማህበረሰቡ ያው እንቅስቃሴ የሰባተኛ ምርጫው ሰላማዊና በዲሞክራሲያዊ መንገድ ምርጫ እንዲካሄድ ዝግጁ ላይ ማንኛውም ሰው ካርድ መውሰድ መብቱ ነው። ይህ ካርድ ደግሞ እያንዳንዱ ሰው ወስዷል። በቅስቀሳ ውሰድ ተብሏል። የፈለገውን ለመምረጥ ወስዶ ግንቦት 24 ቀን ለመምረጥ ዝግጅነት አለ። በጣም ዝግጁ ሆኖ ነው የጠበቀው። ቀኑን ነው የጠበቃል። ሰዎች ካርዳቸውን ይዘው ቀኑን እየተጠባበቁ በሰላማዊ ሁኔታ ቀርበው ምርጫቸውን በሰላማዊ ሁኔታ አካሂደው እንደሚወጡ ነው። የዜግነት ግዴታን መወጣት ለነገ የማይባል የቤት ሥራ ነው። እነዚህ የሰማናቸው ድምጾች የሁላችንም ነጸብራቅ ናቸው። የእርሶስ ዝግጅት? የሰባተኛው ሀገራዊ ክልላዊ ምርጫ የሁላችንም ምርጫ ነው። ካርዶን ይዘው በዕለቱ በመገኘት የነገዋን ኢትዮጵያ በድምጽ ይገንቡ። ሰላማዊ ምርጫ ለሁላችንም።